ጤና ይስጥልኝ አራጋው እባላለሁ። የህብረተሰብ ጤና ስፔሻሊስት እና የስነ ምግብ ባለሙያ ነኝ። ዛሬ ስለ ስማርት አመጋገብ እና ጤና ጉዳይ ዩቲዩብ ላይ ለምን ማስተማር እንደፈለኩ ያነሳሱኝን ሶስት ዋና ዋና ምክንያቶች ይዤላችሁ መጥቻለሁ። የመጀመሪያው ዋና ምክንያት የመረጃ እጥረት ነው። በሀገራችን ስለ ጤናማ አመጋገብ ብዙ የተሳሳቱ መረጃዎች አሉ። ብዙ ሰዎች ጤናማ ምግብ ውድና የማይገኝ ይመስላቸዋል። እኔ ግን ሳይንሳዊ እውነቱን በቀላል መንገድ ላስረዳችሁ እፈልጋለሁ። ሁለተኛው ምክንያት የበሽታ መከላከል ነው። እንደ ስኳርና የደም ግፊት ያሉ ተላላፊ ያልሆኑ በሽታዎች በሀገራችን እየጨመሩ ነው። እነዚህም በሽታዎች በምንበላው ምግብ ብቻ መከላከል እንደምንችል ለወገኖች ማሳየት የባለሙያ ግዴታ እንደሆነ አምናለሁ። ሁለተኛው ምክንያት የበሽታ መከላከል ነው። እንደ ስኳርና የደም ግፊት ያሉ ተላላፊ ያልሆኑ በሽታዎች በሀገራችን እየጨመሩ ነው። እነዚህም በሽታዎች በምንበላው ምግብ ብቻ መከላከል እንደምንችል ለወገኖች ማሳየት የባለሙያ ግዴታ እንደሆነ አምናለሁ። ሶስተኛው ምክንያት የተመጣጠነ ምግብ ለሁሉም በማስፈለጉ ነው። ከእናቶች እስከ ህፃናት፣ ከአረጋውያን እስከ ወጣቶች ጤናማ ትውልድ እንዲገነባ አስተዋጽኦ ማድረግ ይፈልጋለሁ። ስለዚህ በዚህ ቻናል ውድ ያልሆኑ በአካባቢያችን የሚገኙ ምግቦችን ተጠቅመን እንዴት ጤናችንን መጠበቅ እንደምንችል እንማራለን። እውነተኛና ሳይንሳዊ መረጃ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ በያላችሁበት።